ሰላም ለሁላችሁም ወንድሞችና እህቶቼ የአክብሮት ሰላምታዬ በያላችሁበት ይድረስ። ፓስተር ሽመልስ ነኝ። ዛሬም በልብ ያለውን አንድ ቃል ላካፍላችሁ ወዳለው ልናገርበት የምፈልገው ሐሳብ የሚገኘው መዝሙር ምዕራፍ 60 ቁጥር 4 ላይ ነው። እንደዚህ ይላል እግዚአብሔር ቃል፣ ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው፣ ለሚፈሩ ምልክትን ሰጣቸው ይላል። ቀስተኞች በየትኛውም ዘመን ጠፍተው አያውቁም። ቀስተኞች በየትኛውም ዘመን ጠፍተው አያውቁም። ነገር ግን ቅዱሳን አባቶች እርምጃቸው ያልተገታው ከፍጻሜያቸው ላይ የደረሱት እግዚአብሔር ያሳያቸውን መውረስ የቻሉት ቀስተኞች ስላልነበሩ ሳይሆን እግዚአብሔር ምልክት ስላደረገላቸው ነው። ለዚህ ነው ዘማሪው በሌላ ስፍራ ላይ በመዝሙር 105 ቁጥር 14 ላይ ሲናገር የቀባኋቸውን አትዳስሱ፣ በነቢያቴም ላይ ክፉ አታድርጉ ብሎ ሰው ግፍ ያደርግባቸው ዘንድ አልፈቀደም፣ ስለ እነርሱም ነገሥታትን ገሰጸ ይላል። የቀደሙ አባቶች በቁጥር ጥቂት ቢሆኑ የተደራጀ መንግሥታዊ ሥርዓት ሊያቆማቸው ያልቻለው፣ ክፉ አድርጎ ከመንገድ ሊያስቀራቸው ያልቻለው፣ ከፍጻሜያቸው እንዳይደርሱ እግዚአብሔር ከተናገራቸው ርስት እንዳይገቡ ሊከለክላቸው ያልቻለው እግዚአብሔር ከነሱ ጋር ስለነበረ ከቀስት ስላስመለጣቸው ከክፉ ስላስመለጣቸው ነው። ይህም ብቻ አይደለም። ሕዝበ እስራኤል በግብፅ በነበሩበት ጊዜ የግብፃውያንን የበኩር ልጅ ከንጉሡ አንስቶ እስከ ታናሿ በቤት በሠራተኝነት እስከምታገለግለዋ ሴት ድረስ በኩራቸውን በሞት በቀጣ ጊዜ የእስራኤላውያንን ቤት መንካት ያልቻለው በእነሱ ላይ እግዚአብሔር ምልክት ስላደረገ ነው። ደሙን ባየ ጊዜ አልፏቸው ይሄዳል እንዳለው ያ ደም መጠበቅን፣ ዋስትናን፣ መከለልን ሰጣቸው። ዛሬ እኛ በተሻለው ኪዳን ውስጥ ያለን የክርስቶስ ኢየሱስን ደም የተቀበልን የደሙ ምልክት ያለብን ሰዎች ቀስተኞች፣ ክፉዎች፣ ተንኳሾች ሕይወታችንና የእኛ የሆነውን ነገር ሊገድቡ አይችሉም፣ ሊያስቆሙ አይችሉም። እግዚአብሔር ካየልንም እንዳንደርስ ሊከለክሉን አይችሉም። ምክንያቱም የእግዚአብሔር ቃል እንደተናገረው ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው። ንጉሥ ሳኦል ዳዊትን ደጋግመው ቀስት ወርውሮበታል፣ በጣም ከቅርብ ርቀት ደጋግመው። ነገር ግን በእግዚአብሔር የተጠበቀ ሕይወት፣ በእግዚአብሔር የተከለለ ሕይወት የነበረውን ዳዊትን የሳኦል ቀስት ሊያገኘው አልቻለም። እግዚአብሔር ከመዳረሻው ከፍጻሜው አደረሰው። ዛሬም እንዲሁ ነው የምላቸው። የክርስቶስ ኢየሱስ ደም በእናንተ ሕይወት ላይ ተረጭቷል፣ በቤታችሁ ላይ ተረጭቷል፣ በዘመናችሁ ላይ ተረጭቷል። የእናንተ በሆነ ሁሉ ላይ የክቡር የኢየሱስ ደም አለ። ከቀስተኞች የሚያድናችሁ፣ ከክፉ ፍላጻ የሚያድናችሁ፣ በእናንተ ከሚወረወር ከማናቸውም ነገር የሚመክትላችሁ በጌታ በኢየሱስ ክርስቶስ ስም ከፊታችሁ ባሉ ሳምንታቶች የትኛውም አይነት ቀስትና ፍላጻ በእግዚአብሔር መመከት ይመከትላችሁ። ቤታችሁ፣ ኑሯችሁ፣ ሕይወታችሁ የእናንተ የሆነው ሁሉ በክርስቶስ ደም የተሸፈነና የተጋረደ ይሁን። እግዚአብሔር ይባርካችሁ። አብራችሁኝ እንድትሰሩ አሁንም አበረታታችኋለሁ። ባላችሁ አማራጭ ሁሉ ይህንን መልእክት ለወንድሞች ለእህቶች እንድታጋሩ እግዚአብሔር አብዝቶ ይባርካችሁ።